ዘመናዊት ኢትዮጵያ እንድትቆም በከፍታ ትንሽ ትልቁ እኩል ነው ለግብር ሲሰጥ ቦታ ለሁሉም የምትመች እንድትሆን ልቃበልታ ከኛው ጋር አብራ ትደግ ሚገባትን አትጣ ግብር የሀገር ክብር ግብር ለዜጎች ክብር እንደምን አላችሁ የዩቲዩብ ቻናል ተከታታዮቻችን። ዛሬ ደግሞ በአዲስ ርዕስ ተገናኝተናል። የዛሬው ርዕሳችን የሚሆነው የሂሳብ መዝገብን ይዞ የማቆየት ግዴታ ሲሆን ይህንን ዝግጅት ይዤላችሁ የቀረብኩት ይፋ ሸዋ በምስራቅ አዲስ አበባ ግብር ከፋዮች ከፍተኛ ባለሙያ ነኝ። እንግዲህ የሂሳብ መዝገብን ይዞ የማቆየት ግዴታን ስናነሳ በመጀመሪያ የምናየው የሂሳብ መዝገብ ራሱ ማለት ምን ማለት ነው? የሂሳብ መዝገብ ጠቀሜታው ምንድን ነው? ተጠቃሚዎችስ እነማን ናቸውና የሂሳብ መዝገብ ይዘው ማቆየት ግዴታ ያለባቸው ለምን ያህል ጊዜ ይዘው ያቆያሉ የሚለውን በቅደም ተከተል እናያለን ማለት ነው። እንግዲህ ከትርጉሙ ስንነሳ የሂሳብ መዝገብ ማለት ወይም ደግሞ የሂሳብ መዝገብ መግለጫ የሚለው ዲፋይን ሲያደርገው የግብር ከፋዩ የንግድ እንቅስቃሴ ያለበትን ደረጃ የሚያሳይ ሰነድ ሲሆን የሀብት ዕዳው የአንድ ድርጅት የሀብት ዕዳ መግለጫ፣ የገቢ ወጪ መግለጫ፣ የገንዘብ ፍሰቱ እንቅስቃሴ መግለጫና እንዲሁም ደግሞ የድርጅቱን የትርፍ ኪሳራ የምርት ሂደቱን መግለጫና የምርት ወጪውን መግለጫ የሚያካትት ነው ማለት ነው። እንዲሁም ደግሞ አንድ ድርጅት ወጪውና ገቢውን ወይም ደግሞ ግዢውንና ሽያጩን የሚያሳይ የሂሳብ መግለጫ ሰነድ ለእንቅስቃሴ ጠቃሚ የሆኑ መረጃዎችን በሙሉ በጽሁፍ መዝግቦ መያዝ ሲሆን ማንኛውም የንግድ ድርጅት የሂሳብ ልውውጦቹን በሂሳብ አያያዝ አሰራር ደንቦችና መመሪያዎች መሰረት አግባብ ባላቸው ሁኔታ የሚመዘግብበት የሂሳብ መረጃዎችንም የሚይዝበት የአሰራር ጥበብ ነው ማለት ነው። ባጭሩ የሂሳብ ክስተቶችን በሂሳብ ሰነዶች መዛግብት ላይ መመዝገብ ማለት ነው ትርጉሙ ስናይ ማለት ነው። እንግዲህ ግብር ከፋይ ሂሳብ መዝገብን እንዲይዝ ከተገደደ ወይም ግዴታ ከተጣለበት ጥቅሙ ምንድነው? ሂሳብ መዝገብ በመያዙ የሚጠቀመው ወይ ደግሞ ጥቅሙ ምንድነው ብለን ስናይ የሂሳብ መያዝ ጥቅሙ ድርጅቶች ጥንካሬያቸውና ድክመታቸውን የሚመዝኑበት ዋናው መሳሪያ ሲሆን ገቢ ወጪያቸውን በትክክል ለመመዝገብ ድርጅቶቻቸውን የፋይናንስ እንቅስቃሴ ሂደቱን ለማወቅ ይረዳቸዋል ማለት ነው። ድርጅቱ በሚያደርገው የንግድ እንቅስቃሴ ወይም ኪሳራ እንደደረሰበት ትርፍ ወይም ኪሳራ እንደደረሰበት ለማወቅ ይረዳዋል። የንብረት እና የገንዘቡን ብክነት ስርቆቱን ለማስወገድ ይረዳዋል። አላስፈላጊ ወጪዎችን ለመቆጣጠር ያግዘዋል። ወቅታዊ የሀብት ግምት ሁኔታ እንዲያውቅ ያደርጋቸዋል ማለት ነው። እንደዚሁም ደግሞ ድርጅቱ በንግድ ልውውጥ ውስጥ የሚሰበሰቡ የሚከፈሉ ዕዳዎችን ካሉ በጥንቃቄ እንዲይዝ ይረዳዋል ማለት ነው። ትርፍም ሊያገኝ የሚችለው የመሸጫ ዋጋ ለመተመን እንደዚሁ ይረዳዋል ማለት ነው። እንግዲህ ከነዚህ ከሚያዙ ሂሳብ መዝገቦች ወይም የታክስ መዝገቦች ማነው ተጠቃሚ ብለን ስናይ ድርጅቶች ውስጥ ያሉት አባላት፣ የድርጅቱ ኃላፊዎች እና ተቀጣሪዎች፣ ሰራተኞች፣ አባላት ድርጅቱ ውስጥ ያለውን እንቅስቃሴ እንዲረዱ ያደርጋቸዋል ማለት ነው። እንደዚሁም ደግሞ የመንግስት ገቢ ሰብሳቢ አካላትም ከዚህ መዝገብ ተጠቃሚ ይሆናሉ ማለት ነው። ለምሳሌ ቀጣሪዎች ቀጥረው የሚያሰሯቸው ሰራተኞች የሚሰበስቡት የስራ ግብር፣ የጡረታ ክፍያ፣ ለአባላት የሚደረገው ትርፍ ክፍፍል፣ የሚቆረጠው ታክስ እንዲሁም ከተከፋይ ሂሳብ የሚቀነሱ ሂሳቦች፣ የተጨማሪ እሴት ታክስ፣ የተርኖቨር ታክስ ለታክስ ባለስልጣኑ በተገቢ መንገድ እየሰበሰበ በወቅቱ ገቢ መደረጉን የሚያሳይ ተጠቃሚዎቹ በሚያገኙት የሂሳብ አያያዝ መረጃ በመሆኑ ተጠቃሚ እንዲሆኑ ያደርጋቸዋል ማለት ነው። እንዲሁም ደግሞ የውጭ ተጠቃሚዎች ለምሳሌ የውጭ ተጠቃሚዎች መንግስት፣ ፖሊሲ አውጪዎች፣ አበዳሪ ድርጅቶች ድርጅቱ የሂሳብ እንቅስቃሴው አትራፊ ነው ወይስ አክሳሪ ነው ብለው በሚያቀርቡት የሂሳብ መግለጫ መሰረት በማጤን ብድር ለመስጠት ወይም ዋስትና ለመስጠት ይጠቀሙበታል ማለት ነው። ይሄ በጥቂቱ የሂሳብ መዝገብን መረጃ በመያዝ ተጠቃሚዎችን ስንገልጽ ነው ማለት ነው። እንግዲህ የሂሳብ መዝገብ መያዝ ግዴታ እስከ መቼ ነው ይዘው መቆየት ያለባቸው ደግሞ ስናይ የሂሳብ መዝገብ የመያዝ ግዴታ በገቢ ግብር አዋጅ ቁጥር 979/2008 አንቀጽ 82 ንዑስ አንቀጽ 1 እስከ 7 ድረስ በተዘረዘረው መሰረት የደረጃ ሀና ሀሌታ ዋና
ለግብር ከፋዮች ሂሳባቸውን በሚያሳውቁበትና በፌዴራል ደረጃ ደግሞ የግብር ከፋይ መለያ ቁጥር ያወጡ ግብር ከፋዮች የሂሳብ መዝገብ የመያዝ ግዴታ እንዳለባቸው ሕጉ ያስቀምጣል ማለት ነው። እንዲሁም ደግሞ የደረጃ መመሪያ ግብር ከፋዮች ቢሆኑ ምንም እንኳን መዝገብ የመያዝ ግዴታ ባይጣልባቸው ለግብር ታክስ አወሳሰድ የገቢያቸውን ልክ ለማወቅና ትርፍና ኪሳራቸውን ለመገንዘብ ያስችላቸው ዘንድ የሂሳብ መዝገብ ቢይዙ ተቀባይነት ያለው አሰራር ይሆናል ማለት ነው። ስለዚህ የሂሳብ መዝገብ መያዝ ግዴታ ያለባቸው ይዘው የሚያቆዩት ከነዚህ ውስጥ የትኛው ነው ይዘው የሚያቆዩት ብለን ከሚያዙ ሰነዶች መካከል ቋሚ ሀብቶች፣ ያው ቋሚ ንብረቶችን ቋሚ ሀብቶችን ማለትም ለድርጅቱ ከ1 ዓመት በላይ አገልግሎት የሚሰጡ ድርጅቱ ሊቆጣጠራቸው የሚችሉ እንደዚሁም ለማህበሩ ወይም ለድርጅቱ ወደፊት ኢኮኖሚያዊ ጠቀሜታ ሊያስገኙ የሚችሉ ንብረቶችን ያጠቃልላል ማለት ነው። ቋሚ ሀብቶችን እንግዲህ ስንል የተገዙበትን ቀን፣ የተመዘገቡበት ዋጋ፣ ሀብቱን ለማሻሻል የወጣ ወጪና የሀብቱ በየወቅቱ የተጣራ የመዝገብ ዋጋ የሚያሳይ ሰነድን ጨምሮ ለንግድ ስራ ሀብት ዕዳ የሚያሳይ መዝገብን ከግብር ከፋዩ ንግድ እንቅስቃሴ ጋር በተያያዘ በየቀኑ የተገኘ ማንኛውም ገቢና ወጪ የሚያሳይ ሰነድ፣ ከንግድ ስራው ጋር የተያያዘ ንግድ ዕቃዎችን ግዢና ሽያጭ እንዲሁም በግብር ከፋዩ የተሰጡ እና የተገኙ አገልግሎቶች በተመለከተ የሚከተሉትን የሚያሳይ ሰነድ፣ ለገበያ ያዋሉትን ወይም ደግሞ የተቀበላቸው የንግድ ዕቃዎች እና የተሰጠ ወይም የተገኙ አገልግሎት ዝርዝር፣ የግብር ከፋዩ የንግድ ዕቃዎች ወይም አገልግሎቶች የገዙ ወይም ለግብር ከፋዩ ያቀረቡ ሰዎች ስምና የታክስ መለያ ቁጥር እንዲሁም ደግሞ የአቅራቢውን የግብር ከፋይ መለያ ቁጥር የያዙ አስቀድሞ ቁጥር የተሰጣቸው ደረሰኞች፣ በግብር ዓመቱ መጨረሻ በግብር ከፋዩ እጅ የሚገኙ የንግድ ዕቃዎች አይነት፣ መጠን፣ ዋጋና የዋጋ መገመቻ ዘዴ የሚያሳይ ሰነድ። እነዚህ ሁሉ መያዝ ሲገባቸው ግብር ከፋዩ የግብር ኃላፊነቱን ለመወሰድ የሚያስችል ሌላ ማናቸውም ሰነድ፣ ለምሳሌ ከግብር ከፋዩ ስራ ጋር በተያያዙ በየቀኑ የተገኘ ማንኛውም ገቢና ወጪ የሚያሳይ ሰነድ፣ በግብር ከፋዩ የተገኙ አገልግሎቶች የሚያሳይ ሰነድ፣ በግብር ዓመቱ መጨረሻ በግብር ከፋዩ እጅ የሚገኙ የንግድ ዕቃዎች የሚያሳይ ሰነድ እና ሌሎች ለድርጅቱ ስራ አስፈላጊ ናቸው የሚባሉ ሰነዶች በመመሪያው ቁጥር 176/2014 ተዘርዝረው ያሉትን መያዝ እንደሚገባ የታክስ ሕግ ይደነግጋል ማለት ነው። ስለዚህ እነዚህ ሁሉ መያዝ ካለበት ግብር ከፋዩ እነዚህ ከላይ የተዘረዘሩና ሌሎች ሰነዶችን አንድ ንግድ ድርጅት ይዝ የሚገባው ወይም ለምን ያህል ጊዜ በእጁ ይዞ ማቆየት አለበት የሚለውን ስናይ አንደኛ በታክስ አስተዳደር አዋጃችን ላይ ቁጥር 983/2008 አንቀጽ 17 ንዑስ አንቀጽ 4 በተጠቀሰው መሰረት ለታክስ ሕግ ዓላማ ሲባል አንድ ታክስ ከፋይ በታክስ ሕጉ መያዝ ያለባቸው ሰነዶች በኤሌክትሮኒክስ መልክ ጨምሮ መያዝ ግዴታ ያለበት ሲሆን እነዚህ ሰነዶች የሚያዙት ምንም ማሟላት አለባቸው። አንደኛ የሚያዙ ሰነዶች በአማርኛ ወይም በእንግሊዝኛ ተሰናድተው መቅረብ አለባቸው። ሁለተኛ በኢትዮጵያ ውስጥ ያሉ ሰነዶች መሆን አለባቸው። ሌላው የታክስ ከፋዩ የታክስ ግዴታ በግልጽ ለማረጋገጥ በሚቻልበት ሁኔታ መሆን አለበት ማለት ነው። እንግዲህ በታክስ ሕግ በሌላ አካባቢ ካልተደነገገ በስተቀር በዚያው አዋጅ ላይ ንዑስ አንቀጽ 3 ድንጋጌ እንደተጠበቀ ሆኖ አንድ ታክስ ከፋይ በዚያው ንዑስ አንቀጽ 1 ላይ የተመለከተው ሰነዶች ከሚከተሉት ውስጥ ለረጅም ጊዜ ለሆነ ጊዜ የማቆየት ግዴታ አለበት ነው ማለት ነው። አንደኛ በንግድ ሕግ አዋጃችን ላይ 1243/2013 አንቀጽ 66 መሰረት ለ10 ዓመት የሂሳብ ሰነዶቻቸውን ይዞ ማቆየት ሲገባቸው ለታክስ ማስታወቂያ ለታክስ ባለስልጣኑ ከቀረበበት ቀን ጀምሮ ለ5 ዓመታት ይዞ ማቆየት አለባቸው ማለት ነው። ስለዚህ ግብር ከፋዮች ከላይ በንዑስ አንቀጽ የተመለከተው ጊዜ በፊትም ይሁን በኋላ በታክሱ ሕግ መሰረት ክርክር ለማድረግ ሰነዱ የሚያስፈልግ ሲሆን ታክስ ከፋዩ ሁሉንም ክርክሮች እስከሚጠናቀቁ ድረስ ሰነዱን ይዞ ማቆየት አለበት ማለት ነው። በዚህ ንዑስ አንቀጽ እንደዚሁም ደግሞ አንቀጽ 1 የተመለከተው ሰነድ በአማርኛ ወይም በእንግሊዝኛ ቋንቋ አዘጋጅቶ ካልቀረበ ባለስልጣኑ ተቀባይነት ባለው ተርጓሚ በታክስ ከፋዩ ወጪ በአማርኛ ወይም እንግሊዝኛ ተተርጉሞ እንዲቀርብ ባለስልጣኑ ታክስ ከፋይ ሊያዘው ይችላል ማለት ነው። ከላይ
በተጠቀሰው ግዴታ መሰረት ግብር ከፋዩ ሰነዱ ለሌላ ለሶስተኛ ወገን ወይም ባለስልጣኑ በቀላሉ መረዳት በሚችልበት አኳኋን ሰነዶችን ጠብቆ ማስቀመጥና ማቆየት እንዳለበት መረዳት ይኖርበታል ማለት ነው። ስለዚህ ዛሬ የቀረብኩላችሁ ግብር ከፋይ የሂሳብ ሰነዶቻቸውን ለምን ያህል ጊዜ ይዞ ማቆየት አለባቸው ከንግዱ አንጻርና ከታክስ ዓላማ አንጻር ይህንን ይመስላል። በሌላ ዝግጅት እስክንገናኝ ደግሞ በጅምር ያሉ አዳዲስ የልማት መሰረቶች እንዲያልቁ በጊዜያቸው ይዘርጉ የኛ እጆች። ግብር የሀገር ክብር፣ ግብር ለዜጎች ክብር፣ ግብር የሀገር ክብር፣ ግብር ለሁሉም